ሰላም ሰላም ውድ የማትስ አካዳሚ ቲዩብ ቤተሰቦች ሊጠቅማችሁ ይችላል ብዬ ያሰብኩትን ማትስ ሞዴል ኤግዛም እየሰራውላችሁ እገኛለሁኝ። በፓርት 1 ቪዲዮዬ ከ1 እስከ 20 ያሉትን ሰርቼ የለቀኩኝ ሲሆን ከሰዓታት በፊት ደግሞ ከ21 እስከ 40 ያሉትን ጥያቄዎች በፓርት 2 ቪዲዮ ለቅቄላችኋለሁኝ። አሁን ደግሞ በዚህ ቪዲዮ ፓርት 3 ይዤላችሁ መጥቻለሁኝ። እስከ መጨረሻው ከኔ ጋር እንድትሆኑ በትህትና እጠይቃለሁ። ኦኬ ወደ 41ኛው ጥያቄ ጋር ስንመጣ ምንድነው የሚለው? What is the image of the line y is equals to x plus 5 after it has been reflected about the line y is equal to 2x plus 1 ይላል። ኦኬ ሶ እዚህ ጥያቄ ላይ ምንድነው የተሰጠን? የሆነ line of reflection አለ። ኦኬ ራፍሊ እንደዚህ ስኬች ላድርገው። Assume this is our line of reflection and its equation is y is equal to 2x plus 1. Okay, ይሄ white line of reflection ቢሆን የተጠየቅነው ምንድነው? The image of y is equals to x plus 5. Okay, y is equals to x plus 5 ላይናችንን እንደዚህ roughly sketch ብናደርግ okay, say this is our line small l ልበለው and its equation is y is equals to x plus 5. ለምንድነው እንደዚህ ኢንተርሴክት እንዲደራረጉ ያደረኩት? ሁለቱ ላይኖች ፓራላል ስላልሆኑ somewhere ኢንተርሴክት መደራረጋቸው አይቀርም። ስለዚህ ሎጂካሊ እንደዚህ ስኬች ማድረግ እንችላለን። ሶ የምንፈልገው እዚህ በቢጫ ላይን ስኬች ያደረኩት የዚህን ላይን ኢሜጅ ነው። ኦኬ እስኪ ሌላ ከለር ልስጠውና the image of this line is l prime. ኦኬ small l prime እንበለው። ሞስት ላይክሊ እንደዚህ አይነት ነው የሚሆነው ኢሜጁ። እስኪ ከለሯን ቀየር ላድርጋት። ሶ say this is the image after it has been reflected. so l prime እንበለው። ሶ የተፈለገው የዚህ ላይን ኢኩዌሽን ነው y is equals to mx plus b. ኦኬ ሶ ይህ y is equals to mx plus b ማን ነው የሚለውን ዲተርማይን እናደርጋለን። ሶ the good thing እነዚህ ሶስቱም ላይኖች somewhere intersect ይደራረጋሉ። say that intersection point is a. ኦኬ ይሄንን ፖይንት a እንበለው። ኦኬ ሶ ፖይንት a easily ዲተርማይን ማድረግ እንችላለን። ኦኬ y is equals to x plus 5 እና y is equals to 2x plus 1ን ሶልቭ ብናደርግ ሳይመልቲኒየስሊ ሶልቭ ብናደርግ ፖይንት ኤን እናገኛለን ማለት ነው። ሶ ይሄን ለማወቅ x plus 5 is equals to 2x plus 1ን ምክንያቱም ሁለቱም ዋዮች the same ስለሆኑ x plus 5 እና 2x plus 1 the same ናቸው ማለት እንችላለን። ሶ ይሄንን ሶልቭ ስናደርግ የx ዋጋ 4 ይሆናል፣ የy ዋጋ ደግሞ 9 ይሆናል ማለት ነው። ኦኬ xን 4 ካገኘን እዚች ጋር yን 9 እናገኛለን ማለት ነው። ሶ 4,9 የa ኮኦርዲኔት ይሆናሉ። ኦኬ 4,9 is the coordinates of point a. ስለዚህ l ፕራይምን ኦኬ እዚች ጋር ያለውን ላይን ኮምፕሊትሊ ዲተርማይን ለማድረግ ተጨማሪ አንድ ፖይንት መፈለግ ግድ ይለናል ማለት ነው። ስለዚህ ያንን ፖይንት እንዴት ነው የምናገኘው? let's take a certain arbitrary point on the line, on the original line. የሆነ ፖይንት እንውሰድ። ኦኬ say that point is b. ኦኬ xን 0 ብታደርጉ y 5 ይሆናል። ኦኬ 0,5 is a point on the original line. ስለዚህ ምን እናደርጋለን? እቺን ፖይንት under the given line of reflection በተሰጠን line of reflection ኢሜጇን እንፈልጋለን። የቢን ኢሜጅ definitely somewhere around here እናገኛለን። ኦኬ say b prime is the image of b. okay so የb ፕራይምን ኮኦርዲኔት ካገኘን የተፈለገውን ላይን ኮምፕሊትሊ ዲተርማይን እናደርጋለን ማለት ነው። ስለዚህ b ፕራይምን ለማግኘት የምናደርገው ነገር ምንድነው? we construct a line passing through point b and b prime. okay በb እና በb ፕራይም የሚያልፍ ላይን ኮንስትራክት እናደርጋለን። ኦኬ ኮንስትራክት ስናደርግ ያ ላይን ለላይን ኦፍ ሪፍሌክሽናችን ፐርፐንዲኩላር መሆን አለበት። ኦኬ ምክንያቱም ሾርተስት ዲስታንስ ስለሆነ የምንጠቀመው። ሶ አሁን ምንድነው የምናደርገው? የዚህ ላይን ኦኬ የዚህ ላይን ኢኩዌሽን y is equal to -1/2x plus b ይሆናል።
ለምንድነው -1/2 የወሰድነው ስሎፑን የላይን ኦፍ ሪፍሌክሽናችን ስሎፕ 2 ስለሆነ ለሱ ፐርፔንዲኩላር የሚሆነው ላይን ስሎፑ -1/2 ይሆናል ማለት ነው። ስለዚህ ይሄንን ላይን ይሄንን ላይን በቢ እና በቢ ፕራይም የሚያልፈውን ላይን ኮምፕሊትሊ ዲተርማይን ለማድረግ በኤክስ ቦታ 0 በዋይ ቦታ 5ን ትተካላችሁ። in this case ይህ ላይን ምን ይሆናል ማለት ነው? y is equals to -1/2x plus 5 ይሆናል ማለት ነው። ስለዚህ አሁን እዚች ጋር ምን አገኘን ማለት ነው? ላይን ኦፍ ሪፍሌክሽናችን አለ y is equals to 2x plus 1 and a line passing through point B and B prime forming perpendicular at some point ማን ነው ያ ላይን? y is equals to -1/2x plus 5ን ሶልቭ እናደርጋለን። እነዚህ ሁለቱን ላይኖች ሶልቭ ስናደርግ ምንድነው የምናገኘው? the intersection of the two line the coordinate of the intersection of the two line ታወቀ ማለት ነው። so ይሄንን በሰብስቲቱሽን ወይም በኤሊሚኔሽን ተጠቅመን ሶልቭ ስናደርግ የምናገኘው ያ ኢንተርሴክሽን ፖይንት say capital M. this capital M will be a midpoint for point B and B prime. ስለዚህ እቺን ሶልቭ ስናደርግ ሚድ ፖይንታችንን እናገኛለን። so use substitution and obtain 8/5, 21/5. እንግዲህ M ለB እና ለB prime ሚድ ፖይንት ከሆነ say the coordinates of B prime are x, y. ስለዚህ ምን ይኖረናል ማለት ነው? x plus 0/2 is 8/5 and y plus 5/2 is 21/5. so in this case ምን ይኖረናል? x prime 16/5 ሲሆን say x 16/5 ሲሆን y ደግሞ ምን ይሆናል? y ደግሞ 17/5 ይሆናል ማለት ነው። you see የx እና የyን ቫልዩ እዚህ ፖይንት b prime ውስጥ አገኘን ማለት ነው። ስለዚህ ኢሜጁን ለማወቅ ሁለት ፖይንት ኖረን ማለት ነው። ያም 49 እና 16/5 17/5 አሁን ሁለት ፖይንቶች ስላሉን በሁለት ፖይንቶች መካከል የሚያልፍ ወይም አሁን ሁለት ፖይንቶች አሉን። ስለዚህ በእነዚህ በሁለት ፖይንቶች የሚያልፍ ላይንን ዲተርማይን ማድረግ ሲምፕል ይሆናል ማለት ነው። so use these two points to obtain the slope ማለት change in y over change in x ነው። so you have y 17/5 minus 9 change in x ደግሞ 16/5 minus 4 ይሆናል። this ratio ምን ይሰጠናል? 7 ይሰጠናል። so the slope of the line is 7. ስሎፓችን 7 ነው። so y is equals to 7x plus b እንወስድና እዚህ ውስጥ x እና yን እናስገባለን። so በy ቦታ 9 በx ቦታ 4 አስገቡ። then this becomes 9 is equals to 28 plus b. so የb value minus 19 ይሆናል ማለት ነው። therefore ላይናችን y is equals to 7x minus 19 ይሆናል ማለት ነው። ስለዚህ 41ኛው ጥያቄ መልሳችን የሚሆነው ዲ ነው ማለት ነው። ወደ 42ኛው ጥያቄ ጋር ስንሄድ if u is a vector given by here and v is given እነዚህ ሁለት ቬክተሮች ተሰጥተውናል then 3u dot u cross v is how much? so ሁለት ቬክተሮች ተሰጥተውናል። እነዚህን ቬክተሮች ይዘን ይሄንን ኦፕሬሽን ኢቫሉዌት እናደርጋለን። so u cross v ማወቅ ያስፈልጋል። then after 3ዩን ከu cross v ጋር ዶት ፕሮዳክት እንሰራለታለን። so the cross product of u and v ምንድነው? say I j k first row ላይ የuን ኮኦርዲኔት እናስቀምጥ 3 2 5 ነው የሚሆነው። second coordinate second row ላይ 1 minus 3 2 እናደርጋለን። so የዚህን cross product ስንሰራ 19i minus j minus 11k ይሆናል ማለት ነው። so u cross v ያችን ይሄውና
3 times u ደግሞ ምንድነው የሚሆነው 9i plus 6j plus 15k ይሆናል ማለት ነው። ስለዚህ ምን እናደርጋለን አሁን 3u dot u cross v ማለት የማንን ዶት ፕሮዳክት መስራት ማለት ነው የ9i plus 6j plus 15k ይህንን ከ11 ከ19i minus j minus 11k ጋር ዶት ፕሮዳክት እንሰራለን። ሶ ይሄ ምን ይሆናል 9 times 19 minus 6 minus 15 times 11 ይሆናል ማለት ነው። ሶ ይሄ ምን ኢምፕላይ ያደርጋል ይሄ 171 ነው የሚሆነው። ሶ ይሄ ደግሞ 166 ነው ከኔጌቲቭ 6 ጋር 171 ይሆናል። ሶ ዲስ ዲፍረንስ ምን ይሰጠናል 0 ይሰጠናል ማለት ነው። therefore the answer for question number 42 is C። ወደ 43ኛው ጥያቄ ጋር ስንሄድ which one of the following series is divergent ይለናል። ኦኬ ከኤ እስከ ዲ ካሉት ውስጥ የትኛው ሲሪስ ነው ዳይቨርጀንት የሚሆነው የሚል ጥያቄ ነው። ሶ ምርጫ ኤ ጋር እንሄድና እያንዳንዷን ተርም በተን እያደረግን ለማየት እንሞክራለን። ሶ ኤን ከዋን ነው የሚጀምረው። ሶ ኤን ዋን ሲሆን ይህ ኤክስፕሬሽን -2/3 the whole square ይሆናል። ኤንን 2 ስታደርጉ 2/3 the whole cube ይሆናል። ኦኬ ማይነስ ፕላስ ማይነስ እያለ ነው የሚሄደው 2/3 the power of 4 እያለ ይቀጥላል። ኦኬ ሶ ይሄ ነገር ፕላስ ኤንድ ማይነስ እያለ ቢቀጥልም ወደ 0 ኮንቨርጅ እያደረገ እንደሚሄድ ማየት እንችላለን። ኮንቨርጅስ ቱ 0 ኦኬ በሁለቱም አቅጣጫ በፖዚቲቭም በኔጌቲቭም አቅጣጫ ቁጥሮቹ እያነሱ ከፖዚቲቭም ወደ 0 ከኔጌቲቭም ወደ 0 ነው የሚሄዱት። ኦኬ ወደ ቢ እንሄድ። ኦኬ ቢ ላይ ስንሄድ ኤንን 1 ብታደርጉ ሲሪሱ ምንድነው የሚሆነው 2 the power of 0 ነው የሚሆነው which is 1። ኦኬ ኤንን 2 ብታደርጉ 2 the power of -1 ነው የሚሆነው which is 1/2። ኦኬ 1/2 ነው የሚሆነው። 3 አድርጉ 2 the power of -2 ወይንም 1/4 እያለ ይቀጥላል። ኦኬ ሶ ይሄም ሲሪስ ኮንቨርጅ ያደርጋል። ወዴት ነው ኮንቨርጅ የሚያደርገው? ወደ 0 ነው። ኦኬ ቢ ላይ ያለውም ኮንቨርጅ ያደርጋል ማለት ነው። ስለዚህ ዳይቨርጀንት አይደለም። ወደ ሲ ስንሄድ ምንድን ያለን 2/3 the whole n plus 2 times 2/5 the whole n minus 1 ነው። ሶ ይህ ሲሪስ it's the product of two convergent series። ኦኬ ሴፓሬትሊ ካየ ነው 2/3 the whole n plus 2 አለ። ይሄንን ከማጋ እናበዛለን ከ4/5 the whole n minus 1 ጋር እንወስደዋለን። ኦኬ ሶ እነዚህን ካየን these two by themselves ሁለቱም ብቻቸውን ኮንቨርጅ የሚያደርጉ ሲሪሶች ናቸው። ኦኬ ሶ the product of two convergent series ኮንቨርጅ ያደርጋል ማለት ነው። ኦኬ ስለዚህ ሲ ላይም ያለው ሲሪስ ኮንቨርጅ ነው የሚያደርገው and it converges to 0። ወደ ዲ ከሄድን ዲ ላይ ያለውን ሲሪስ ካየን ምንድነው ዲ ላይ ያለው ሲሪስ 2/3 the whole 1 minus n times 1/2 the power of -n. n starts from 1 and goes to infinity. so ይሄንን ካየን ይህ እንዴት ሊጻፍ ይችላል? 2/3 the power of 1 minus n times 2 the power of n ተደርጎ ይቀመጣል ማለት ነው። so clearly ይህ እንዴት ሪራይት ሊደረግ ይችላል? this can be written as 3/2 the power of n minus 1 times 2 the power of n. okay so እነዚህ ሁለቱ ዳይቨርጅ የሚያደርጉ እነዚህ ሁለቱ ብቻቸውን ዳይቨርጅ የሚያደርጉ ናቸው። ኦኬ ሶ these two are the product of two divergent series and it diverges። ስለዚህ ዲ ላይ ያለው ሲሪስ ዳይቨርጀንት ሲሪስ ነው ማለት ነው። ስለዚህ የ43ኛው ጥያቄ መልሳችን የሚሆነው ዲ ነው ማለት ነው። ወደ 44ኛው ጥያቄ ጋር ስንሄድ what is the absolute maximum value of
f of x is equals to x cube plus 6x square on the interval minus 1 up to 1 ይለናል። ኦኬ ብዙ ጊዜ እንደዚህ አይነት ጥያቄ ስለሚጠየቅ በጥንቃቄ ይሄን ጥያቄ መመለስ መቻል አለባችሁ። ሶ የተጠየቅነው ለዚህ ፋንክሽን የዚህ ፋንክሽን አብሶሉት ማክሲመም ቫልዩ ስንት ነው የሚል ነው። ኦኬ ሶ ከመስራታችን በፊት ሁሌም ልናስተውል የሚገባው ነገር ማንኛውም ፋንክሽን በሆነ ክሎዝድ ኢንተርቫል ከተሰጠን አብሶሉት ማክሲመሙ የሚገኘው ወይ ክሪቲካል ፖይንቱ ላይ ነው አሊያም ኢንድ ፖይንቱ ላይ ነው። ኢንድ ፖይንቱ ላይ ስንል ወይ -1 ላይ ወይ 1 ላይ አሊያም ክሪቲካል ነምበሮቹ ላይ ነው የሚገኘው ማለት ነው። ስለዚህ ሁሉንም ቼክ ማድረግ ይጠበቅብናል። ሶ the function is f of x is equals to x cube plus 6x square ኦኬ ፋንክሽናችን ይሄ ነው። ሶ ክሪቲካል ነምበሮቹን ለማወቅ ፈርስት ዴሪቬቲቭን ለዜሮ ሶልቭ እናደርጋለን። ሶ the first derivative of this function ምን ይሆናል? 3x square plus 12x ይሆናል። ኦኬ ይህንን ፈርስት ዴሪቬቲቭ ለዜሮ ሶልቭ ስናደርግ ለዜሮ ሶልቭ ስናደርግ የምናገኘው ኤክስ ቫሉስ ክሪቲካል ነምበር ይባላሉ። ኦኬ ሶ አሁን ማንን ነው ለዜሮ ሶልቭ የምናደርገው? 3x square plus 12xን ለዜሮ ሶልቭ ስናደርግ የምናገኘው x is equals to 0 or x is equals to -4 እነዚህ ክሪቲካል ነምበርስ ይባላሉ። ኦኬ ሶ 0 and -4 are critical numbers ኦኬ CRNO ብዬ የምጽፈው ሾርትሊ ክሪቲካል ነምበርስ ለማለት ነው። ሶ አሁን እነዚህን ክሪቲካል ነምበሮችንና ኢንድ ፖይንትስ ኦፍ ዘ ኢንተርቫልን በመጠቀም ነው አብሶሉት ማክሲመም እና አብሶሉት ሚኒመም የምንሰራው። ኦኬ ሶ ሌትስ ቴክ ዘ ኢንድ ፖይንትስ ኦኬ ኤፍ ኦፍ -1 ፋንክሽን ውስጥ -1 ስንከት የምናገኘው -1 the power of 3 plus 6 times -1 square ይሆናል። ይሄ 5 ነው። ኦኬ at the other end point f of 1 ይሄ ምን ይሆናል? 1 cube plus 6 times 1 square ነው። the result is 7 ኦኬ ኢንድ ፖይንቶቹ ላይ 5 እና 7 አለን። እስኪ አሁን ደግሞ ክሪቲካል ነምበሮቹን ፋንክሽን ውስጥ እናስገባ። so at one of the critical points 0 ፋንክሽናችን 0 cube plus 6 times 0 square ነው የሚሆነው። the result is 0 at the other critical point -4ን ስናስገባ -4 square cube -4 cube plus 6 times -4 square ይሆናል። -4 cube ማለት -64 ነው። ይሄ ደግሞ 16ን በ6 ማብዛት ነው 96 ነው። ሶ ሪዛልቱ 32 ነው የሚሆነው ማለት ነው። now we compare all these numbers 5 7 0 and 32 ሶ አብሶሉት ማክሲመማችን ክሪቲካል ነምበራችን ላይ እናገኘዋለን ማለት ነው። ሶ the absolute maximum value of this function is 32 ኦኬ ወደ 45ኛው ጥያቄ ጋር ስንመጣ the integral from 0 up to 2 3x square plus 2x dx is how much የሚል ነው። ኦኬ ይሄንን ዴፊኒት ኢንቲግራል ኢቫሉዌት ስናደርግ the integral of 3x square ማለት x cube ማለት ነው። the integral of 2x ማለት ደግሞ x square ነው። ኦኬ ይህንን ኤክስፕሬሽን between 0 and 2 ኢቫሉዌት እናደርጋለን። ስለዚህ ፈርስት 2ን ሰብስቲዩት እናደርጋለን። 2 ኪዩብ ፕላስ 2 ስኩዌር ይሆናል በኤክስ ቦታ 2ን ስናስገባ ማይነስ ዜን 0ን እናስገባለን። 0 ኪዩብ ፕላስ 0 ስኩዌር ሆነ ማለት ነው። so 2 ኪዩብ ማለት 8 ነው። this one is 4 8 plus 4 is 12 12 minus 0 is 12 therefore this integral ሪዛልቱ ምንድነው? 12 ነው ማለት ነው። ስለዚህ 45ኛው ጥያቄ መልሳችን ሲ ነው የሚሆነው። ኦኬ ወደ 46ኛው ጥያቄ ጋር ስንመጣ for the company the total cost and total revenue in birr for manufacturing x amount of product is given by c of x is equals to 2x plus 7,000
and R of x is 10x minus x square over 1000 respectively, then what is the maximum profit for this company ይለናል። ኦኬ ሶ የሆነ ካምፓኒ አለ ኮስቱ በዚህ ፋንክሽን ነው ዲፋይን የተደረገው ኮስት as a function of product 2x plus 7000 ነው ተብሎ ተሰጥቶናል። ሬቬኒው ደግሞ revenue as a function of amount of product ምንድነው ይለናል 10x minus x square over 1000 ነው የሚል ነገር ተሰጥቶናል። ኦኬ ሶ ይህንን ይዘን የተጠየቅነው profit for this company ምን ያህል ነው የሚል ነው። ኦኬ ሶ profit as a function of product define ሲደረግ profit ማለት ከሪቬኒው ላይ ኮስቱን ስንቀንስ የምናገኘው ፕሮፊት ነው። ሶ ፕሮፊታችን in this case ምን ይሆናል 10x minus x square over 1000 minus 2x plus 7000 ይሆናል ማለት ነው። ሶ ፕሮፊት ፋንክሽናችን ምን ይሆናል ማለት ነው። ይሄንን ሪአሬንጅ ስናደርግ እነዚህን ሪአሬንጅ ስናደርግ የምናገኘው ፋንክሽን minus x square over 1000 plus 8x minus 7000 ነው። ኦኬ ሶ ይህ ፕሮፊት ፋንክሽን ማክሲመም የሚሆነው ኤክስ ስንት ሲሆን ነው ማክሲመም ፕሮፊቱስ ስንት ነው የሚለውን ነገር ከዚህ ፓራቦላ አንደርስታንድ የምናደርግ ይሆናል። ሶ ይሄ ዳውንዋርድ ፓራቦላ ነው ግራፉን ካየን። ኦኬ ማንኛውም ዳውንዋርድ ፓራቦላ ማክሲመም ቫልዩ ይኖረዋል። ያም ማክሲመም ቫልዩ የሚገኘው ቨርቴክሱ ላይ ነው። ኦኬ ስለዚህ እዚህ ጥያቄ ውስጥ ይህንን ማክሲመም ፕሮፊት ለማወቅ ቨርቴክስ ፎርሙላ ማወቅ ይጠበቅብናል ማለት ነው። So the vertex of a parabola is given by the formula minus b over 2a, comma 4ac minus b square over 4a. Okay, ይሄ ቨርቴክሳችንን የምናገኝበት ፎርሙላ ነው። ስለዚህ a አለ ኦኬ እዚህ ኳድራቲክ ፋንክሽን ውስጥ a አለ የa ዋጋ -1 over 1000 ነው b 8 ነው c ደግሞ -7000 ነው። ኦኬ ስለዚህ እነዚህን ቫልዩ እዚህ ቨርቴክስ ውስጥ አምጥተን እንከታለን ማለት ነው። so the vertex becomes minus b over 2 times a. okay so first entry ይሄን ይነግረናል። second entry 4 times a times c minus b square over 4 times a. ኦኬ ሶ ይሄንን ካልኩሌት ስናደርግ ቨርቴክሱ ላይ ፈርስት ኮኦርዲኔታችን 4000 ይሆናል። ሰከንድ ኮኦርዲኔታችን ኦኬ ይሄንን ቁጥር ይሄንን ሲምፕሊፋይ ስታደርጉ የምታገኙት ቫልዩ 9000 ነው የሚሆነው ማለት ነው። ስለዚህ እዚህ ቨርቴክስ ላይ የምናየው ነገር ምንድነው? ማክሲመም ፕሮፊቱ 9000 ነው። ይሄ 4000 ደግሞ የሚነግረን አማውንት ኦፍ ፕሮዳክቱን ነው። ኦኬ ማክሲመም ፕሮፊት 9000 ነው። ስለዚህ ጥያቄውን ለመመለስ ያህል ምርጫችንን ሲ እንላለን። ወደ ቀጣዩ ጥያቄ ስንመጣ ምንድነው የሚለው if you toss a coin 4 times what is the number of favorable outcomes for getting at least 2 tails ይለናል። ኦኬ ኮይን 4 ጊዜ ብንጥል አትሊስት 2 ቴልስ የማግኘት ሲቹዌሽናችን ወይም ኮንዲሽናችን ምን ያህል ነው የሚለው። ኦኬ አትሊስት 2 ቴልስ ማለት 2 ቴል እና ከዛ በላይ የማግኘት ሁኔታውን የጠየቀን። ሶ 4 ጊዜ ኮይን ስንጥል ቶታሊ የምናገኘው ዲፍረንት ኮንዲሽንስ 16 ነው። ኦኬ ወይንም to the power of 4 ይሆናል። ሶ ሳምፕል ስፔሳችን 16 የተለያየ ነገር ይኖረዋል ማለት ነው። ከዚህ ውስጥ እኛ የተጠየቅነው አትሊስት 2 ቴልስ የምናገኝበትን ሲቹዌሽን ነው። ኦኬ ያ ማለት ማንን አያካትትም ማለት ነው። ከ16 ውስጥ አንድ ቴል እና ምንም ቴል የሚኖርበትን ሁኔታ አያካትትም ማለት ነው። ሶ የማይካተቱትን ሊስት አውት ብናደርግ ይሄ አይካተትም አትሊስት 2 ቴልስ ስለሚል አንድ ቴል እንደዚህ ብናደርግ ይሄ አይካተትም። ሌላው ደግሞ ላይካተት የሚችለው ይህ ነው።
ይሄንንም እንደዚህ ልናደርግ እንችላለን እንደዚህም ልናደርግ እንችላለን ኦኬ እነዚህ አምስቱ አይካተቱም ኦኬ at least 2 tails ለማግኘት እነዚህን ኤክስክሉድ ማድረግ አለብን ካሉት ከ16 ውስጥ አምስቱን ኤክስክሉድ ስናደርግ ሌሎቹ በጠቅላላ 2 ቴል ወይንም ከሁለት በላይ ቴል ሆኖ እናገኘዋለን ማለት ነው this way መደርደር ትችላላችሁ ከፈለጋችሁ ደግሞ ሳምፕል ስፔስ ውስጥ ያሉትን 16ቱንም አይነት ሲቹዌሽኖች ደርድራችሁ ከዛ ውስጥ ያለውን መቁጠር ትችላላችሁ ስለዚህ በቀላሉ መልሱን ለማግኘት እነዚህን አምስቱን ሊስት አውት አድርገን ከ16ቱ ላይ እነዚህን አምስቱን ማንሳት ነው ስለዚህ ሁለት እና ከሁለት በላይ ቴል የሚኖርበትን ሁኔታ ነው የሚነግረን ሶ የ47ኛው ጥያቄ መልሳችን የሚሆነው ሲ ነው ማለት ነው ወደ ቀጣዩ ጥያቄ ስንሄድ if f of x is square root of x square plus 2x plus 1 then the derivative of the function at 2 is equal to ይለናል okay so የተሰጠን function ምንድነው f of x is equals to radical x square plus 2x plus 1 ነው okay so ምንድነው ጥያቄው the derivative of this function at 2 ነው የተጠየቅነው so first derivative-ውን መስራት ይጠበቅብናል ማለት ነው so the derivative of this function is equals to 1 over 2 times radical x square plus 2x plus 1 times derivative of the inner expression which is x square plus 2x plus 1 derivative ይሆናል ማለት ነው so ይህ ምን ይሰጠናል 2x plus 2 over 2 times radical x square plus 2x plus 1 ይሆናል ማለት ነው so ከላይ 2 ፋክተር ብናደርግ ውስጡ x plus 1 ይቀራል then ከታች ደግሞ 2 times radical x square plus 2x plus 1 ይሆናል so 2 by 2 ይቃለልና ዴሪቬቲቫችን ምን ይሆናል ማለት ነው first ዴሪቬቲቫችን x plus 1 over radical x square plus plus 2x plus 1 ይሆናል በነገራችን ላይ ራዲካል ውስጥ ያለው ኤክስፕሬሽን ፐርፌክት ስኩዌር ስለሆነ እንደዚህም ተደርጎ ሊጻፍ ይችላል x plus 1 over in the radical x plus 1 the whole square okay ይሄ ሲምፕሊፋይ ሲደረግ ምን ይሆናል x plus 1 over absolute value of x plus 1 ይሆናል ማለት ነው so first derivative x plus 1 over absolute value of x plus 1 ነው okay ይሄንን በደንብ ሲምፕሊፋይ እናድርግ ካለን this becomes 1 if x plus 1 is greater than 0 and it becomes minus 1 if x plus 1 is less than 0 okay so first derivativeአችን ወይ 1 ነው ወይ minus 1 ነው ማለት ነው so first derivativeአችንን at 2 evaluate ካደረግን at 2 evaluate ስናደርግ ሪዛልቱ 1 ነው የሚሆነው ምክንያቱም x plus 1 greater than 0 ማለት x greater than minus 1 ነው okay for any x greater than minus 1 derivative 1 ሲሆን for any x less than minus 1 derivative minus 1 ነው የሚሆነው ማለት ነው ስለዚህ first derivative at 2 ስለዚህ derivative of this function at 2 1 ነው ማለት ነው so የ48ኛው ጥያቄ መልስ የሚሆነው d ነው ማለት ነው ወደ ቀጣዩ ጥያቄ ስንሄድ which of the following is the sum of the infinite series 0.33 plus 0.0033 plus and so on okay so እዚህ 49ኛው ጥያቄ ውስጥ የሆነ ኢንፋናይት ሲሪስ ተሰጥቶናል ያ ኢንፋናይት ሲሪስ 0.33 plus 0.0033 plus 0.00033 እያለ ይቀጥላል so ይህንን ኢንፋናይት ሲሪስ አንድ ላይ መርጅ አድርገን ቁልቁል ብንደምረው 0.333 እያለ የሚቀጥል ነው ኦኬ ይህ ማለት 0.3 ሪፒቲንግ ይሆናል ኦኬ 0.3 ሪፒቲንግ ማለት ደግሞ 3/9 ነው ኦኬ ይሄንን ሲምፕሊፋይ ስናደርግ 1/3 ይሆናል ማለት ነው ውድ ተማሪዎች ቼክ ማድረግ ትችላላችሁ አንድን ለ3 ዝም ብላችሁ ብታካፍሉ 0.333 እያለ ኢንፋናይትሊ የሚቀጥል ይሆናል ማለት ነው ሶ የዚህ ኢንፋናይት ሰም ሪዛልቱ 1/3 ነው የሚሆነው ኦኬ
ወደ ቀጣዩ ጥያቄ ስንሄድ a box contains 8 items of which 6 are defective. If 3 items are randomly selected out of the box, then what is the probability in which 2 will be defective and the other will be non-defective ይላል። ኦኬ ሶ እዚህ 50ኛ ጥያቄ ውስጥ የፕሮባቢሊቲ ጥያቄ ነው ያለን። ሶ ምንድነው የሚለው ቦክስ ውስጥ 8 አይተም አለ፣ ከዛ ውስጥ 6ቱ ዲፌክቲቭ ናቸው። ያ ማለት የቀሩት ሁለቱ ነን ዲፌክቲቭ ናቸው እንደማለት ነው። ሶ ይህንን ፕሮባቢሊቲ ለመስራት የመጀመሪያው ስራችን የሚሆነው ሳምፕል ስፔሳችንን ዲተርማይን ማድረግ ነው። ኦኬ ሶ our sample space will contain a combination of 8 out of 3. ኦኬ ከስምንቱ 3 ነው መምረጥ የተፈለገው። ኦኬ combination of 8 out of 3 ማለት 8 factorial over 8 minus 3 is 5 factorial times 3 factorial ይሆናል። ይሄንን ሲምፕሊፋይ ስታደርጉ 56 ነው የሚሆነው። ኦኬ ከ8 አይተሞች 3 ለመምረጥ ብንፈልግ 56 different ways of selection አለን። ይህ የሚነግረን ሳምፕል ስፔሳችንን ነው። ኦኬ ሶ እኛ የፈለግነው if 3 items are randomly selected, what is the probability in which 2 will be defective and the other will be non-defective? ኦኬ እንግዲህ 6 ዲፌክቲቭ አይተሞች አሉ። ከስድስቱ 2 ዲፌክቲቭ የሚሆንበት ያ ማለት ኮምቢኔሽን ኦፍ 6 2 ማለት ነው። the remaining will be non-defective ማለት ካሉት 2 non-defectiveዎች ውስጥ አንዱን ነው የምንወስደው ማለት ነው። ቶታሊ 3 ስለሆነ ሴሌክት የምናደርገው። ሶ ይሄንን in how many different ways ሴሌክት እናደርጋለን የሚለውን ካልኩሌት ለማድረግ we multiply the combination values of this thing. So ይሄ ምን ይሆናል? 6 factorial over 4 factorial times 2 factorial multiplied by 2 factorial over 1 factorial by 1 factorial. ኦኬ ሶ ይሄ ምን ይሆናል? 15 ሲባዛ በ2 ወይንም 30 ይሆናል ማለት ነው። ሶ እኛ የተጠየቅነው the probability of 2 will be defective and the other will be non-defective ምን ይሆናል ማለት ነው? 30 over 56 ይሆናል ማለት ነው። ኦኬ በሁለት ብናቃለው 15 በሁለት 28 ይሆናል። ኦኬ ስለዚህ ለተጠየቀው ጥያቄ ፕሮባቢሊቲው 15 over 28 ይሆናል ማለት ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ if A is a 2 by 2 matrix given here and B is given here, then BA inverse is ይለናል። ኦኬ እዚህ 51ኛ ጥያቄ ውስጥ ሁለት ማትሪክሶች ተሰጥተውናል። 2 by 2 ማትሪክሶች ኤ እና ቢ ተሰጥተውን የተጠየቅነው ቢ ታይምስ ኤ ኢንቨርስ ምን ይሆናል የሚል ነው። ኦኬ ሶ ቢ ታይምስ ኤ ኢንቨርስን ለማወቅ ይሄ ኢኩቫለንትሊ እንዴት ኤክስፕረስ ይደረጋል የሚለውን ማወቅ በጣም አስፈላጊ ነው። ኦኬ ሶ ቢ ታይምስ ኤ ዘ ሆል ኢንቨርስ ማለት ኤ ኢንቨርስ ታይምስ ቢ ኢንቨርስ ማለት ነው። ኦኬ ከፈለጋችሁ ደግሞ ቢ እና ኤን በዚህ ኦርደር ካባዛችሁ በኋላ የሱን ኢንቨርስንም ካልኩሌት ማድረግ ትችላላችሁ። ኦኬ ሶ እዚህ ጋር በተቀመጠው መልኩ ቢኤ ዘ ሆል ኢንቨርስ ማለት ምን ይሆናል የሚለውን አብረን የምናይ ይሆናል። ሶ ቢኤ ዘ ሆል ኢንቨርስን ለማወቅ ኤ ኢንቨርስን እና ቢ ኢንቨርስን ካልኩሌት ማድረግ ያስፈልገናል። ሶ 2 by 2 ማትሪክሶችን ኢንቨርሳቸውን በቀላሉ ማግኘት እንችላለን። ሶ ኤ ኢንቨርስ ማለት 1 over the determinant of the matrix A, which is -1, times we switch the diagonals. Okay, diagonaloቹ switch ይደራረጋሉ። ኖርማሊ ለውጥ አያመጣም። ሌላውን ደግሞ ባለበት አድርገን በኔጌቲቭ እናበዛለን ማለት ነው። ሶ ኤ ኢንቨርስ ምን ይሆናል? 0 1 1 0 ይሆናል ማለት ነው። ይሄ ኤ ኢንቨርስ ነው። ቢ ኢንቨርስ ደግሞ 1 over the determinant of matrix B, 3 minus 2, which is 1, times ዲያጎናሎቹን እናቀያይራለን። ዲያጎናሎቹን ስናቀያይር 3 1 ይሆናል። ሌሎቹን ባሉበት በኔጌቲቭ እናባዛለን። ሶ ምን ይሆናል? -2 -1 ይሆናል ማለት ነው። ሶ ይህንን በ1 ስታበዙት ራሱን ይሰጣችኋል። 3 -2 -1 1 ይሆናል። ይሄ
ይሄ ቢ ኢንቨርስ ነው። ኦኬ ሶ ቢ ኢንቨርስ ይሄው አለን፣ ኤ ኢንቨርስ አለን። ስለዚህ ቀጥታ እነዚህን አምጥተን በኤ ኢንቨርስ ቦታ 0 1 1 0ን እናስገባለን። በቢ ኢንቨርስ ቦታ ደግሞ 3 -2 -1 1ን እናስገባለን ማለት ነው። ሶ ይሄንን ቀጥታ እናበዛለን። ስናበዛ የምናገኘው 0ን ከ3 ጋር እናበዛለን። 0 1 ታይምስ -1 is -1። ሁለተኛውን ለማወቅ 0 ታይምስ -2 is 0 1 times 1 is 1. ኦኬ ፈርስት ላይን እንደዚህ ጨረስን። ሶ 1 times 3 is 3 plus 0 1 times -2 is -2 you'll have plus 0. ሶ ይሄንን ሰብሰብ ስናደርገው ምን ይሆናል ማለት ነው? -1 1 3 -2 ይሆናል ማለት ነው። ሶ ከዚህ የምንረዳው BA the whole inverse ማለት -1 1 3 -2 መሆኑን ነው። ኦኬ ስለዚህ የ51ኛው ጥያቄ መልሳችን የሚሆነው ዲ ነው ማለት ነው። ወደ ቀጣዩ ጥያቄ ጋር ስንሄድ which of the following relation is a function ይለናል። አንድ ሪሌሽን ፋንክሽን የሚሆነው ፈርስት ኢንትሪው ከተለያየ ሰከንድ ኢንትሪ ጋር ፔር ያልተደረገ ሲሆን ነው። ኦኬ ሶ ምርጫ ኤ ጋር ብንሄድ 1 is paired with 0 and 1 is paired with 3. ኦኬ the same first entry is paired with different second entry. ስለዚህ by definition ይሄ ምን መሆን አይችልም? ፋንክሽን መሆን አይችልም ማለት ነው። ወደ ቢ ስንሄድ ቢ ውስጥ ያለው ሪሌሽን ምን አይነት ሪሌሽን ነው? ሴት ኦፍ ኦርደር ፔር ኤክስ ዋይ ዌር ኤክስ ኤንድ ዋይ አር ቴክን ፍሮም ሪል ነምበር። ግን ኢንትሪዎቹ ምን አይነት ኮንዲሽን ማሟላት አለባቸው? ኤክስ ፕላስ ዋይ ኢዝ ኢኳልስ ቱ 9ን ማሟላት አለባቸው። ያ ማለት ኤክስ ኢዝ ኢኳልስ ቱ 9 ማይነስ ዋይ እንደማለት ነው። ኤክስ ኢዝ ኢኳልስ ቱ 9 ማይነስ ዋይን በደንብ ክሪቲካሊ ልናይ ወይም ኦብዘርቭ ልናደርግ ይገባል። ኤክስ ኢዝ ኢኳልስ ቱ 9 ማይነስ ዋይን በደንብ ልብ ልንል ይገባል። ፎር ዲፍረንት ዋይ ቫሉስ ዩ ዊል ኖት ሃቭ ደ ሴም ኤክስ ቫሉስ። ኦኬ እዚህ ኢኩዌዥን ውስጥ የተለያየ ዋይ ቫሊዩ ብትከቱ ደ ሴም ኤክስ ቫሊዩ የምናገኝበት ሁኔታ አይኖርም። ስለዚህ ቢ ላይ ያለው ሪሌሽን ፋንክሽን መሆን ይችላል ማለት ነው። የተጠየቅነው ፋንክሽን የሆነውን ነው። ሶ ቢ ላይ ያለው ፋንክሽን መሆን ይችላል። ኦኬ ሲ እና ዲ ላይ ያሉት ለምን ፋንክሽን አይሆኑም የሚለውን ነገር ማየት እንችላለን። ለምሳሌ ሲ ላይ ያለው ሪሌሽን ምን አይነት ሪሌሽን ነው? a relation containing an ordered pair satisfying the condition x square plus y square is equals to 16. ኦኬ ቨርቲካል ላይን ቴስት ከተጠቀምን ይህ ሰርክል ነው። ኦኬ ሰርክል ነው። አንድን ሰርክል ደግሞ በቨርቲካል ላይን ከአንዴ በላይ ከት ማድረግ ይቻላል። ኦኬ ግራፊካሊ ከአንዴ በላይ ከት ከተደረገ ያ ሪሌሽን ፋንክሽን አይደለም ማለት ነው። በሌላ መልኩም ቼክ ማድረግ ትችላላችሁ። ኦኬ ሶ ይህንን በግራፍ እንደዚህ ልንመልስ እንችላለን። ዲም ጋር ብትሄዱ ፋንክሽን የማይሆንበትን ሁኔታ ማየት እንችላለን። when the father have more than one children ይህ ኦርደር ፔር ምን መሆን አይችልም ማለት ነው? ፋንክሽን መሆን አይችልም ማለት ነው። ወደ ቀጣዩ ጥያቄ ጋር ስንሄድ f of x is equals to radical x plus 2 አለን። g of x ደግሞ 1 minus 2x over x አለን። ሶ የተጠየቅነው the composition of these two function at 1 over 4 ስንት ይሆናል ነው። ኦኬ ሶ f of g of 1 over 4 ማለት ምን ማለት ነው? f of g at 1 over 4 ማለት ነው። ስለዚህ ፈርስት 1 over 4ን g ውስጥ አስገብተን ቫልዩን ዲተርማይን እናደርጋለን። ኦኬ g ውስጥ 1 over 4 አስገባን ማለት 1 minus 2 times 1 over 4 over 1 over 4 ሆነ ማለት ነው። ሶ ይሄ ምንድነው የሚሆነው? 1 minus 1 over 2 over 1 over 4 ይሆናል። ሶ this means 1 over 2 over 1 over 4 ይሆናል። ይሄንን ስታካፍሉ የምታገኙት ሪዛልት 2 ነው። ኦኬ ስለዚህ በg of 1 over 4 ቦታ 2 እናስገባለን። ሶ f of 2 ሆነ ማለት ነው። እንግዲህ f ውስጥ ደግሞ 2 እናስገባለን።
ኤፍ ውስጥ 2 ማስገባት ማለት ስኩዌር ሩት ኦፍ 2 + 2 ማድረግ ማለት ነው። this means square root of 4 and its result is 2 ስለዚህ ምን ኮንክሉድ እናደርጋለን f of g of 1/4 is 2 የሚል ኮንክሉዥን ጋር እንደርሳለን ማለት ነው። ስለዚህ 53ኛው ጥያቄ መልሳችን የሚሆነው ኤ ነው። ወደ ቀጣዩ ጥያቄ ጋር ስንሄድ grade 12 students in class A, B, C and D took mathematics final exam which is marked out of 40. The following table shows the mean score and standard deviation of scores of students in each class. Okay, so እዚህ 54ኛ ጥያቄ ውስጥ የሆነ ኢንፎርሜሽን በቴብል መልክ ተቀምጦልናል። ይህ ኢንፎርሜሽን የሚነግረን ስለ 4 ክላሶች የማቴማቲክስ ውጤት ነው ከ40 ስላላቸው ውጤት። ኦኬ ሶ አራቱም ክላሶች ሚን ስኮራቸው the same ነው 32 ነው። ልዩነቱ ምን ላይ ነው? ስታንዳርድ ዲቪዬሽናቸው ይለያያል። ኦኬ ሶ ይህንን ኢንፎርሜሽን በተመለከተ እውነት የሆነውን ነው የተጠየቅነው። ሶ ወደ ምርጫው እንሄዳለን። ኤ ላይ ምን ይላል? The result of class D students is highly variable ይለናል። ኦኬ ክላስ ዲ ውስጥ ያለው ሪዘልት በጣም ቫሪ ያደረገ ውጤት ነው ይለናል። ሶ እሱን ቼክ የምናደርገው ምኑን በማየት ነው? ስታንዳርድ ዲቪዬሽኑን በማየት ነው። ስታንዳርድ ዲቪዬሽኑ ሃየር ነው ማለት ውጤታቸው በጣም የተለያየ ነው ማለት ነው። ኦኬ ሶ እውነት የሆነውን ስቴትመንት ነው የተጠየቅነው። ሶ አንፎርቹኔትሊ ኤ ላይ ያለው ስቴትመንት እውነት ነው። ስለዚህ ቢሲዲን መዝለል እንችላለን ማለት ነው። እስኪ ዝም ብለን ቼክ እናደርግ። ቢ ላይ ያለውን ስቴትመንት ካየን ኤግዛም ሪዘልትስ ኦፍ ክላስ ኤ ስቱደንት ኢዝ ሞር ኮንሲስተንት ዳን ክላስ ቢ ስቱደንት ይላል። ኦኬ የኤ ሴክሽን ክላስ ከቢ አንጻር ሞር ኮንሲስተንት ነው ይለናል። ይህንን ቼክ ለማድረግ ምንድን ነው የምናየው? የሁለቱን ክላሶች ስታንዳርድ ዲቪዬሽን ነው የምናየው። የትኛው ክላስ ስታንዳርድ ዲቪዬሽን ነው ሌስ? የቢ ነው። ስለዚህ የቢ ሞር ኮንሲስተንት ነው ከኤ አንጻር። ስለዚህ ቢ ላይ ያለው ግን ሚለን የተገላቢጦሽን ነው። ስለዚህ ቢ ሮንግ ነው ማለት ነው። ሲ ጋር ብንሄድ the most consistent exam result is class C ይለናል። ኦኬ ሞስት ኮንሲስተንት ሪዘልት ያለው ክላስ ሲ ውስጥ ነው ይለናል። that is also not correct. ኦኬ ሞስት ኮንሲስተንት ኤግዛም ሪዘልት አለ የምንለው ትንሽ ስታንዳርድ ዲቪዬሽን ያለውን ክላስ ነው። ያም ክላስ ቢ ነው። ኦኬ ስለዚህ ሲም ሮንግ ነው ማለት ነው። ወደ ዲ ስንሄድ ኤግዛም ሪዘልት ኦፍ ክላስ ሲ ስቱደንት ኢዝ ሞር ኮንሲስተንት ዳን ክላስ ቢ ስቱደንት ይለናል። ኦኬ ስለዚህ ሲ እና ቢን ኮምፔር እናደርጋለን። ቢ ላይ 5.8 ነው፣ ሲ ላይ ደግሞ 6.02 ነው። ስለዚህ የክላስ ቢ ሪዘልት ነው ሞር ኮንሲስተንት ከሲ አንጻር። ሶ ዲም ሮንግ ነው ማለት ነው። ስለዚህ የ54ኛው ጥያቄ ትክክለኛ የሆነ ስቴትመንት ኤ ላይ ያለው ነው ማለት ነው። ኦኬ ወደ 55ኛው ጥያቄ ጋር ስንመጣ look at the following graph of f derivative of x ይለናል። እንግዲህ እዚህ የምታዩት ግራፍ የማን ግራፍ ነው የተባለው? የኤፍ ዴሪቬቲቭ ግራፍ ነው። ኦኬ ሶ ይህንን ግራፍ በማየት ስለ ፋንክሽኑ እውነት ያልሆነውን ነው የተጠየቅነው። ኦኬ ወደ ምርጫው ከመሄዳችን በፊት ግን ስለዚህ ፋንክሽን የሆነ ነገር ልበላችሁ። ይህ ግራፍ የኤፍ ዴሪቬቲቭ ግራፍ ከሆነ ኤፍ ዴሪቬቲቭ አት ኤ 0 ነው ወይንም ፋንክሽኑ ማለት ነው። ኤፍ ዴሪቬቲቭ አስ ኤ ፋንክሽን ስናየው አት ኤ 0 ነው፣ አት ሲ 0 ነው፣ አት ኢ 0 ነው ማለት ነው። ኦኬ ኤፍ ዴሪቬቲቭ አት ኤ አት ሲ ኤንድ አት ኢ 0 ናቸው ማለት ነው። ኦኬ እነዚህ 0 ናቸው ማለት ምን ማለት ነው? ኤ ሲ እና ኢ ክሪቲካል ነምበር ናቸው ማለት ነው። ኦኬ ለፋንክሽን ኤፍ ዲስ 3 ነምበርስ አር ክሪቲካል ነምበር። ለማን ነው ክሪቲካል ነምበር የሚሆኑት? ለኤፍ። ኦኬ ሶ ይህንን ካልን ቀጥታ ወደ ምርጫው እንሄዳለን። ኤ ላይ ስንሄድ ኤፍ ኦፍ ኤ ሎካል ሚኒመም ነው ይለናል። ኦኬ አንድ ፋንክሽን
ሎካል ሚኒመም የሚኖረው ኤፍ ሎካል ሚኒመም አለው ምንለው ኤፍ has local minimum if f derivative changes its sign from negative to positive. Okay, ስለዚህ f at a ይህንን ፋንክሽን ካየን from negative to positive የተቀየረው at a ነው። ስለዚህ ይሄ ፋንክሽን at a ምን አለው ማለት ነው ሎካል ሚኒመም አለው ማለት ነው። ኦኬ f has local minimum at a ኦኬ ስለዚህ a ላይ ያለው ስቴትመንት ምርጫ a ላይ ያለው ስቴትመንት true ነው ማለት ነው። ኦኬ ወደ b እንሄዳለን። b ጋር ስንሄድ f is decreasing on interval minus infinity up to a union c up to e ይለናል። ኦኬ አንድ ፋንክሽን ዲክሪዚንግ ነው የሚባለው f is decreasing የምንለው መቼ ነው ፈርስት ዴሪቬቲቭ less than or equals to 0 ከሆነ ነው። ኦኬ ግራፉን ካየን የኤፍ ዴሪቬቲቭ ግራፍ ነው የቱ ጋር ነው less than or equals to 0 ወይንም below the x axis ብለን ካየን ወደዚህ ኦኬ ወደዚህ ምንድነው ኔጌቲቭ ነው። ሌላው ደግሞ በሲና በኢ መካከል below the x axis ነው። ስለዚህ ይሄ ፋንክሽን ዲክሪዚንግ ነው የምንለው በየት ኢንተርቫል ነው from negative infinity up to a union c up to e ነው ማለት ነው። ስለዚህ ቢ ላይ ያለውም ስቴትመንት ትሩ ነው ማለት ነው። ወደ ሲ እንሄድና ኤፍ አት ሲ ሎካል ማክሲመም ነው ይለናል። ኤፍ አት ሲ ሎካል ማክሲመም ነው ወይስ አይደለም የሚለውን እንዴት ነው የምናየው? ከሲ በፊት ፋንክሽኑ አባቭ ደ ኤክስ አክሲስ ነው ፖዚቲቭ ነው። ከሲ በኋላ ደግሞ ፋንክሽኑ ቢሎ ደ ኤክስ አክሲስ ነው ኔጌቲቭ ነው። ያ ማለት ኤፍ ዴሪቬቲቭ ከፖዚቲቭ ወደ ኔጌቲቭ ሳይን ቼንጅ አሳይቷል። ኦኬ ከፖዚቲቭ ወደ ኔጌቲቭ ሳይን ቼንጅ ካሳየ ፋንክሽኑ ሎካል ማክሲመም አለው ማለት ነው። ስለዚህ ሲ ላይ ያለውም ስቴትመንት ትሩ ነው። ኦኬ እስካሁን ያየናቸው ስቴትመንት ኤም ቢም ሲም ላይ ያሉት ትክክል ናቸው ማለት ነው። የቀረን ዲ ነው። ሞስት ፕሮባብሊ መልሳችን የሚሆነው ዲ ነው። እስኪ ለምንድን ነው ዲ ፎልስ የሚሆነው? f is increasing on the interval negative infinity up to b union d up to infinity ይላል። ኦኬ አንድ ፋንክሽን ኢንክሪዚንግ ነው የምንለው f is increasing የምንለው ፈርስት ዴሪቬቲቭ greater than or equals to 0 ከሆነ ነው። ኦኬ ግራፉ የፈርስት ዴሪቬቲቭ ግራፍ ስለሆነ greater than or equals to 0 ሆኖ የምናገኘው ወይንም ፖዚቲቭ ሆኖ የምናገኘው ከኤ እስከ ሲ ሌላው ደግሞ ከኢ እስከ ፖዚቲቭ ኢንፊኒቲ ነው። ኦኬ እዚህ ኢንተርቫል ውስጥ ነው ፋንክሽኑ ኢንክሪዚንግ የምንለው። ምርጫ ዲ ላይ ግን ያለው ሌላ ነገር ነው። ስለዚህ እውነት ያልሆነው ዲ ላይ ያለው ስቴትመንት ነው ማለት ነው። ኦኬ ወደ 56ኛው ጥያቄ ጋር ስንመጣ f of x is a greatest integer function and g of x is absolute value function, h of x is a sinum function. Then which one of the following is necessarily true ይለናል። እዚህ 56ኛ ጥያቄ ውስጥ የተለያዩ ፋንክሽኖች ተሰጥተውናል። greatest integer function, absolute value function እና sinum function. ኦኬ ሶ እነዚህ ተሰጥተውን የተጠየቅነው necessarily true የሆነውን ስቴትመንት ነው። ያ ማለት ሁሌም true ሊሆን የሚችል ስቴትመንትን ነው necessarily true የምንለው። ኦኬ ሶ ወደ ኤ ብንሄድ ኤ ጋር ምንድን ነው የሚለው? ኤፍ ኦፍ ኤክስ ማይነስ ጂ ኦፍ ኤክስ ኢዝ ሌስ ዛን ኦር ኢኳልስ ቱ 0 ፎር ኦል ኤክስ አን ኤሌመንት ኦፍ ሪል ነምበር ይለናል። ኦኬ ሶ ይህን ነገር እውነት ነው ወይስ አይደለም የሚለውን ነገር ለማወቅ ከፋንክሽኖቹ ኔቸር እንነሳለን ማለት ነው። ኦኬ ሶ ግሬተስት ኢንቲጀር ፋንክሽንን ብንወስድ the greatest integer function, okay, denoted by this symbol is always less than or equals to x. Okay, የትኛውንም ሪል ነምበር ብትወስዱ greatest integer function is always less than or equals to x. ማንኛውም x ደግሞ
ማንኛውም x ከአብሶሉት ቫልዩ ኦፍ x ወይ እኩል ነው ወይም የሚያንስ ነው። ኦኬ እቺን ፕሮፐርቲ ካወቅን ኤ ላይ ያለውን ስቴትመንት መመለስ እንችላለን። ኦኬ ስለዚህ ግሬተስት ኢንቲጀር ፋንክሽን ኤፍ ነው ተብሏል። ሶ ከዚህ ምን እናገኛለን? ኤፍ ኦፍ ኤክስ ኢዝ ሌስ ዛን ኦር ኢኳልስ ቱ ጂ ኦፍ ኤክስ የሚል እናገኛለን። ኦኬ እቺ ኤፍ ኦፍ ኤክስ ነች፣ እቺ ደግሞ ጂ ኦፍ ኤክስ ነች። ኦኬ ስለዚህ ይሄ የሚነግረን ኤፍ ኦፍ ኤክስ ኢዝ ሌስ ዛን ኦር ኢኳልስ ቱ ጂ ኦፍ ኤክስ ፎር ኦል ኤክስ እንደማለት ነው። ሶ ወደ አንድ ቦታ ሰብሰብ ብናርገው ካልን ኤፍ ኦፍ ኤክስ ማይነስ ጂ ኦፍ ኤክስ ኢዝ ሌስ ዛን ኦር ኢኳልስ ቱ 0 ይሆናል ማለት ነው። ዲስ ወርክስ ፎር ኦል ኤክስ አን ኤሌመንት ኦፍ ሪል ነምበር። ኦኬ ይሄ ፕሮፐርቲ ለማንኛውም ሪል ነምበር ኤክስ ይሰራል ማለት ነው። ቼክ ለማድረግ ከፈለጋችሁ ኤኒ ነምበር በኤክስ ቦታ ሰብስቲዩት አድርጉ፣ ፎልስ የሚሆንበት ሁኔታ የለም፣ ሁሌም ትሩ ነው ማለት ነው። ስለዚህ ነሰሰርሊ ትሩ የሆነው ስቴትመንት የቱ ነው ለሚለው መልሳችን የሚሆነው ኤ ነው። ኦኬ እስኪ ወደ ሌሎቹ እንሂድና ለምን ሌሎቹ ነሰሰርሊ ትሩ እንደማይሆኑ እኔ ወይም ፎልስ የሚሆኑበትን ሁኔታ ፈልገን ማሳየት ይጠበቅብናል ማለት ነው። ለምሳሌ ቢ ጋር ብንሄድ ኦኬ ቢ ጋር ብንሄድ ምንድነው የሚለው ቢ ላይ ያለው ነገር ኤፍ ኦፍ ኤክስ ኢዝ ግሬተር ዛን ኦር ኢኳልስ ቱ ኤች ኦፍ ኤክስ ፎር ኦል ኤክስ አን ኤሌመንት ኦፍ ፖዚቲቭ ሪል ነምበር ይላል። ኦኬ ይሄ ነገር ለማንኛውም ፖዚቲቭ ሪል ነምበር እውነት ነው ወይ የሚለውን ነገር ቼክ ለማድረግ ቴክ ኤክስ ኢዝ ኢኳልስ ቱ ቴክ ኤክስ ኢዝ ኢኳልስ ቱ 0.5 ይሄ ፖዚቲቭ ሪል ነምበር ነው። ኦኬ ሶ እስኪ ኤፍ ውስጥ 0.5 አስገቡ። ያ ማለት ግሬተስት ኢንቲጀር ፋንክሽን ኦፍ 0.5 ይሄ 0 ነው የሚሆነው። ኦኬ ኤች ውስጥ ደግሞ 1 አስገቡ። አይ ሚን ኤች ውስጥ 0.5 አስገቡ። ኦኬ the sinum of 0.5 ኦኬ sinum of 0.5 is 1. ኦኬ sinum of x is 1 whenever x is positive. ኦኬ ለማንኛውም ፖዚቲቭ ነምበር sinum ቫልዩ ምንድነው 1 ነው የሚሆነው። ስለዚህ xን 0.5 ስናደርግ ኦብዘርቭ የምናደርገው ነገር f of 0.5 is less than or equals to h of 0.5 ለምን ይሄ 0 ነው ይሄኛው ደግሞ 1 ነው። ኦኬ ሶ ይሄኛው ትሩ ነው። አይ ሚን ይሄንን ያሟላል። ግን ቢ ላይ የተቀመጠው ነገር ምንድነው? f of x is greater than or equals to h of x for all x an element of real number. I mean for all x an element of positive real number ለሚለው ይህ እውነት አይደለም። ኦኬ ወደ ሲ ብንሄድ ምንድነው ያለን? h of x is equals to g of x over x for all x an element of real number ይለናል። ኦኬ h of x ማለት g of x over x. okay g of x is absolute value of x so over x ይሆናል ማለት ነው። ስለዚህ h of x እና g of x over x the same ናቸው ይለናል። እነዚህ ሁሌ the same ናቸው ወይ ለማንኛውም ሪል ነምበር the same ናቸው ወይ የሚለውን ነገር ቼክ ለማድረግ xን እስኪ 0 አድርገን እንውሰድ፣ ምክንያቱም x an element of real number ስለሆነ። ስለዚህ xን 0 ብናደርግ h of 0 ምን ይሆናል? ኦኬ h of 0 ምን ይሆናል? sinum of 0 እንደማለት ነው። the result is 0። ነገር ግን g of x over x ውስጥ 0ን ብናስገባ g of 0 over 0 እንደማለት ነው, which is undefined. ኦኬ ይሄ undefined ነው። h defined ነው, value 0 ነው፣ ግን g of x over x ደግሞ undefined ነው። ስለዚህ for all real number ይሄ ነገር እኩል ነው ማለት አንችልም። ስለዚህ ሲም necessarily true አይደለም እንደማለት ነው። ወደ ዲ ብንሄድ ምን አለ? f of g of minus 5 over 2 plus g of f of minus 6 over 5 የዚህ ድምር 0 ነው ይለናል። ኦኬ ኮምፖዚሽን መስራት ነው የሚጠበቅባችሁ። ሶ ይህንን ኮምፖዚሽን ሲሰሩ ሪዛልቱ የሚሆነው 4 ነው እንጂ 0 አይደለም። ቼክ ማድረግ ትችላላችሁ። ይሄም 2 ነው የሚሆነው፣ ይሄም 2 ነው የሚሆነው። ፋንክሽኖች ውስጥ እነዚህን ቁጥር ስታስገቡ የምታገኙት ሪዛልት ስለሆነ ሰብስቲቱሽኑን ለእናንተ እተዋለሁኝ። ሶ ቢ ሲ እና ዲ ነሰሰርሊ ትሩ አይደሉም ማለት ነው።
ወደ 57ኛው ጥያቄ ጋር ስንመጣ which of the following matrices is in reduced echelon form ይለናል። ኦኬ 57ኛውን ጥያቄ በማየት ብቻ የምንመልሰው ነው። የትኛው ማትሪክስ ነው in reduced echelon form የተቀመጠው የሚል ነው። ኦኬ አንድ ማትሪክስ in reduced echelon form ነው ምንለው 0 ሮ ካለ ከታች መቀመጥ ይጠበቅበታል። ኦኬ እንደዚህ ማለት ነው። ሌላኛው ደግሞ the first non-zero entry 1 መሆን ይጠበቅበታል። ስለዚህ ይሄንን ካራክተሪስቲክስ ሊያሟላ የሚችለው ማትሪክስ ኤ ላይ ነው ማለት ነው። ኦኬ ቢ ላይ ያለው ኤኮሎን ፎርም ነው ግን ሬዲዩስድ ኤኮሎን ፎርም አይደለም። ኦኬ እነዚህ 2 ተብለው የተቀመጡት 1 1 ቢሆኑ ኖሮ reduced echelon form ይሆኑ ነበረ። so this is not reduced echelon form. okay ይሄ reduced echelon form አይደለም simply echelon form ነው ማለት እንችላለን። ሲ እና ዲ ላይ ያሉትን ሁለቱንም ማትሪክሶች ስናይ ሲጀመር echelon form የላቸውም። ስለዚህ ይህንን ጥያቄ በማየት ብቻ የምትመልሱት ነው። ኦኬ ወደ 58ኛው ጥያቄ ጋር ስንመጣ which one of the following is a vector equation of the line 3x plus 5y is equals to 15 የሚል ጥያቄ ነው። ኦኬ እዚህ ጋር የሆነ ላይን አለ። ጥያቄው ምንድነው? የዚህ ላይን ቬክተር ፎርም ከምርጫ ውስጥ የቱ ነው የሚል ጥያቄ ነው። ኦኬ ሶ ይህንን ጥያቄ እንዴት እንደሚሰራ እዚህ ጋር አሳያችኋለሁኝ። በጥሞና ተከታተሉኝ። ሶ የተሰጠን ነገር 3x plus 5y is equals to 15 ነው። ኦኬ ይህንን ላይን በቬክተር ፎርም ለማስቀመጥ የመጀመሪያው ስራችን የሚሆነው ለy ሶልቭ አድርገን yን in terms of x ማስቀመጥ ነው። ሶ ለy ሶልቭ ስናደርግ ይህ ምንድነው የሚሆነው? -3/5x plus 3 ነው የሚሆነው። ኦኬ ሶ እቺን 3xን ወደዚህ ውሰዱ then both side በ5 አካፍሉ then y ምንድነው የሚሆነው? -3/5x plus 3 ይሆናል። ኦኬ ሶ እንደዚህ ካስቀመጥን በኋላ አሁን ምን እናደርጋለን? ፈርስት ኮምፖነንቱን ወይም የኤክስን ኮምፖነንት ፓራሜትራይዝ እናደርጋለን። ሶ ፑት x is equals to 5 lambda where lambda is an element of real number. ኦኬ አሁን በኤክስ ቦታ ፍራክሽኑን አቮይድ ለማድረግ ነው 5 ላምዳ ያደረኩት። ከፈለጋችሁ ላምዳ ብቻ ማድረግ ትችላላችሁ። ስለዚህ እዚህ ኢኩዌሽን ውስጥ በኤክስ ቦታ 5 ላምዳ ስታስገቡ ኢኩዌሽኑ ምን ይሆናል? y is equals to -3/5 times 5 lambda plus 3 ይሆናል ማለት ነው። this implies y is equals to -3 lambda plus 3 ሆነ ማለት ነው። ኦኬ ሶ ኤክስን in terms of lambda yንም in terms of lambda አስቀመጠን። ሶ ቬክተር ኢኩዌሽናችን የምንለው r is equal to x, y ነው። ኦኬ x ደግሞ 5 ላምዳ ነው ብለናል። y ደግሞ -3 ላምዳ plus 3 ሆኗል። ኦኬ ሶ ይሄንን በተን አድርገን ስንጽፈው እንዴት ተደርጎ ሊጻፍ ይችላል? 0.3 plus 5 ላምዳ -3 ላምዳ ይሆናል ማለት ነው። ኦኬ ልብ በሉ እዚህ ጋር እነዚህን ሁለቱን ኮምፖነንቶች ብትደምሩ የሚሰጣችሁ ይሄንን ነው። ኦኬ ሶ እንደዚህ በተን አድርገን መጻፍ ከቻልን ይህ ደግሞ እንዴት ይጻፋል? ይሄንን እንደዚህ አድርገን እንገልጸዋለን። 0.3 plus lambda times 5, -3 ይሆናል ማለት ነው። ሶ ቬክተር ኢኩዌሽናችን r becomes 0.3 plus lambda times 5 -3 ተደርጎ ሊጻፍ ይችላል። ይህንን ዳይሬክትሊ ምርጫ ውስጥ ስለማናየው እነዚህን በአይጄ ፎርም ማስቀመጥ ይጠበቅብናል ማለት ነው። 0.3 ማለት 3j ማለት ነው ፕላስ lambda times 5, -3 ማለት 5i -3j ነው ማለት ነው። ኦኬ therefore the vector equation of the given line becomes 3j plus lambda times 5i minus 3j ሆናል ማለት ነው። ሶ ይህንን ከምርጫችን ውስጥ ቢ ላይ እናገኘዋለን። ስለዚህ የ58ኛው ጥያቄ መልሳችን የሚሆነው ቢ ነው ማለት ነው።
ወደ 59ኛው ጥያቄ ጋር ስንሄድ which of the following statement is not true about the reflection ይለናል። እዚች ጋር ያው እንግዲህ አንደርስታንድ ታደርጉታላችሁ ብዬ አስባለሁ። which of the following statement is not true about the reflection? ኦኬ ስለ ሪፍሌክሽን እውነት ያልሆነው ስቴትመንት የትኛው ነው ይለናል። ኦኬ እስኪ ምርጫ ኤ ላይ ያለውን እኔ ምርጫ ኤ ላይ ምንድነው የሚለው in a reflection every point of a figure is moved along the same direction through the same distance ይለናል። ይሄ ስለ ሪፍሌክሽን ሳይሆን ይህ ስቴትመንት የሚያወራው ስለ ትራንስሌሽን ነው። ኦኬ ስለዚህ ስለ ሪፍሌክሽን እውነት ያልሆነው ነው የተጠየቅነው። ኤ ላይ ያለው ስለ ሪፍሌክሽን አይደለም ያወራው። እስኪ ቢ ላይ ያለውን እኔ reflection is a transformation in which distance is preserved ይሄ እውነት ነው። in reflection distance preserve ይደረጋል። ለዛ ነው rigid motion ነው የምንለው። ሲ ላይ ብትሄዱ a reflection is a one-to-one mapping ይላል። so ይሄም true ነው። it's one of the property of reflection. ወደ ዲ ስንሄድ reflection in the line L is a function on the point of the plane ይላል። yes it's a function. ኦኬ ሶ ስለ ሪፍሌክሽን እውነት ያልሆነው ኤ ላይ ያለው ስቴትመንት ነው ማለት ነው። ኦኬ ወደ 60ኛው ጥያቄ ስንመጣ ከኤ እስከ ዲ የተለያዩ ስቴትመንቶች አሉ። ከነዚህ ስቴትመንቶች ውስጥ እውነት ያልሆነው የትኛው ነው ይለናል። ኦኬ እስኪ እያንዳንዱን ምርጫ ውስጥ ያለውን እንይ። ኤ ላይ ምንድነው የሚለው in normal distributions the Pearson's coefficient of skewness is 0 ይለናል። ኦኬ ዲስትሪቢዩሽናችን ኖርማል ከሆነ ፒርሰንስ ኮኤፊሽንት ኦፍ ስኪውነስ 0 ነው። ኦኬ ሶ ኤ ላይ ያለው ስቴትመንት ትክክል ነው ማለት ነው። ኦኬ ወደ ቢ ስንሄድ in symmetrical distribution the Pearson's coefficient of skewness is less than the Boyle's coefficient of skewness ይለናል። ይህ ስቴትመንት ፎልስ ነው። ፒርሰንስ ኮኤፊሽንት ኦፍ ስኪውነስ እና ቦይለስ ኮኤፊሽንት ኦፍ ስኪውነስ ዲስትሪቢዩሽኑ ሲሜትሪካል ዲስትሪቢዩሽን ከሆነ ፒርሰንስ ኮኤፊሽንት ኦፍ ስኪውነስም 0 ነው፣ ቦይለስ ኮኤፊሽንት ኦፍ ስኪውነስም 0 ነው። ኦኬ ኢን ሲሜትሪካል ዲስትሪቢዩሽን። ስለዚህ እዚህ ጋር የተቀመጠው ፒርሰንስ ኮኤፊሽንት ኦፍ ስኪውነስ ኢዝ ሌስ ዛን ቦይለስ ኮኤፊሽንት ኦፍ ስኪውነስ የሚለው ሮንግ ነው ማለት ነው። ሶ እኛ የምንፈልገው ሮንግ የሆነውን ስቴትመንት ነው። ስለዚህ ቢ ላይ ያለውን እናከባለን ማለት ነው። ኦኬ ወደ ሲ ስንሄድ in distribution if the mode is less than the median and the median is less than the mean then the distribution is positively skewed ይላል። ኦኬ ዲስትሪቢዩሽናችን በነገራችን ላይ ፖዚቲቭሊ ስኪውድ ከሆነ always ምን ያጋጥመናል? the mode is less than the median and the median is less than the mean. therefore ሲ ላይ ያለውም ስቴትመንት ትክክል ነው ማለት ነው። ወደ ዲ ስንሄድ in distribution if the mean is less than the median and the median is less than the mode then the Boyle's coefficient of skewness beta is less than 0 ይለናል። ኦኬ ሁሌም ሚኑ ከሚዲያን ሚያንስ ከሆነ ሚዲያኑ ከሞድ ሚያንስ ከሆነ ቦይለስ ኮኤፊሽንት ኦፍ ስኪውነስ ኔጌቲቭ ነው የሚሆነው። ያ ማለት ሌስ ዛን 0 ነው የሚለው ስቴትመንት ትክክል ነው ማለት ነው። ስለዚህ እኛ የተጠየቅነው ሮንግ የሆነውን ስቴትመንት ነው። ስለዚህ 60ኛው ጥያቄ መልሱ የሚሆነው ቢ ነው ማለት ነው። ውድ ተማሪዎች የመረጥኩላችሁ ሞዴል ኤግዛም ይህንን ይመስል ነበረ። እናንተም የሆነ ነገር አግኝታችሁበታል ብዬ አስባለሁኝ። ሌላ እንድሰራላችሁ የምትፈልጉት ማንኛውም ነገር ካለ ኮሜንት ቦክስ ላይ አስቀምጡልኝ። እኔም በኮሜንቱ መሰረት የሚሰራውን ነገር ወደ እናንተ ይዤ መመጣ ይሆናል። አንድ ነገር ላስታውሳችሁ የምፈልገው ብዙ ስራ እንድሰራላችሁ የምትፈልጉ ልጆች ስራዎቼን ሼር በማድረግ ተባበሩኝ። ቴንክ ዩ